ራጩ ወይ አሁን የሰው ቤት በጠዋት ደህና አደራችሁ ትላለህ። ደግሞ ማታ አካባቢ ብትሄድ ሰላም ዋላችሁ ምናምን ሰላም አመሻችሁ ትላለህ። እሺ ሰው የሞተ ጊዜ ለቅሶ ቤት ደህና ሞትክ ብትል ችግር አለው? ሰውየው የለማ ሞቷል እኮ ደህና ሞትክ ብለህ ደህና ሞትክ ስትል አሁን ችግር የለም አለ። አሁን ለቅሶ ቦታ ገብተህ አሁን ደህና ሞትክ እንኳን ደህና ሞትክ እንኳን ደህና መጣ እንደሚባለው ማንን እንደዛ ትላለህ? ሰውየው ሟቹ ወይም ደግሞ ለእናትየው ደህና ሞተላችሁ እንደማለት ነው። በቃ እንደዛ ያስከዳል ለሟቹ እናት። ለምሳሌ ኖርማል አይደለም። እሺ ልጁ በህይወት እያለ ደህና አደራችሁ ብለህ ጠይቃል። ሲሞትም ለምን ደህናን ጨምረን አናወራም? ለምሳሌ አሁን አንተ እኮ ባትኖር ለምሳሌ ሚስት ጋር ለምሳሌ እኔ ሄጄ ሚስት ጋር አንተ ብትሞት ለምን ሚስት ጋር ትሄዳለህ? ጋነ ምዳንተ እኮ ልጄ ጋር ትሄድም እንዴ? ለቅሶ ስመጣ እናቴ ያለች አባት አለ እናቴ አባቴ ጋር ትሄድም እንዴ? ግን ሚስት ጋር ነው የሚደረሰው ለቅሶ። ኧረ አንተ በስመ አብ በል ከእናት ቀድመው እና ከእናት ቤት ወጥተህ የለ እንደ ያው ሚስት እኮ ነች የምትቀመጠው። ሚስት ጋር ነው ምን? ኧረ ስርዓት በቃ ስማ። እሺ አሁን ለምሳሌ ምድር 70% ውሃ ነው። 70% ውሃ ነው። 30% ደግሞ መሬት ነው። እሺ ለምን ዓለማችን ምድር ተባለች? ውሃ ለምን አልተባለችም? 70% ውሃ ነው። 30% መሬት ነው። 30% መሬት ነው። እሺ ዩኒቨርስ ትባላለች ምድር። አንድ ላይ ማለት ምድር ነው። ውሃው ምድር ላይ ነው ያለው። ለምን ምድር ይባላል? ውሃ ለምን አይባል? አሁን እሺ አንድ ነገር ስትጠራ ለምሳሌ መሬቱ እኮ ምድር አልተባለም። መሬት ለምሳሌ 70% ውሃ ነው፣ 30% መሬት ነው አይደል? መሬቱና ውሃው አንድ ላይ ምድር ይባላል። ያው ግን ልክ እኮ ነው። ግን አሁን ውሃ ነው መባል ያለበት። አይ ምድር ነው የሚባለው። ምክንያቱም እኛ ነገሮችን የምንቆጥረው በሚበልጠው ነገር አይደለ? ይሄ ግን ከሁለቱም ተወስዶ ሁለቱንም በጋራ ያቀፈ ነገር ነው ምድር። ያው ለምሳሌ ይሄ አሁን አፍ ነው ይሄ። ውስጡ ጥርስ አለ፣ ምላስ አለ አይደለ? ሲጠራ ግን ምን ይባላል? አፍ ነው የሚባለው። ይሄንን እንደዚህ ካላልኩ በስተቀር ጥርስ አልልም። ለምን አሁን 70% ማለት አፍ ነው። ያው ግን ደግሞ ከንፈረ ነው የሚታየው። አንድ ላይ ደግሞ የሁሉም ደግሞ ፊት የሚባል ነገር አለ። ከዛ ደግሞ ሰውነት የሚባል ነገር አለ። አንድ ፊት አይደለም ጭንቅላት። አይ ፊት አለ አይደል? በብልህ በኩል ፊት። እሺ ከዛን ደግሞ አንድ ላይ ደግሞ እሱን የተሸከመው ደግሞ ሙሉ ጭንቅላት ደግሞ ይባላል። ከዛን ደግሞ ሙሉ ሰውነት ደግሞ አለ። እሱ ምንድን ነው? ለምሳሌ ልክ እንደዛው ምድር ማለት እኮ ላይክ ዩኒቨርስ መሬት እርዝማ መሬትማ ቅድም ያለው 30% እኮ ታዲያ። ስለዚህ እኔ እኮ እያልኩ ያለሁት ምድር መባል ያለበት ውሃ ነው መባል ያለበት እያልኩ። አይ አይደለም፣ ውሃማ ውሃው ነው። ሲቀጥል ደግሞ አሁን አንድ አዲስ ሳይንቲፊክ እምነት መጥቷል። አዲስ ሳይንቲፊክ የሆነ አስተሳሰብ መጥቷል። ምድር ሾርባ ናት የሚል አልሰማሁም። ሾርባ ምድር ቅቅል ናት የሚል። አይ እውነቴ ነው፣ ምድር ቅቅል ናት የሚል አስተሳሰብ መጥቷል። አሁን ቅቅል ለመስራት ምን ያስፈልጋል? ቅቅል ለመስራት ምን ያስፈልግ? ውሃ፣ ስጋ፣
የተለያዩ ቅመማ ቅመሞች፣ ዘይት፣ ቅቤ አይደለም። ስለዚህ ታዲያ እነዚህን ሁሉ ነገሮች እንደዚህ አቅፋ ከያዘች ምድር ምንድን ናት? ቅቅል ናት። የሚገርም ነው። እንደዚህ አስቤው አላውቅም ነበር። በቃ እናቴ ትሙት ጥሩ አመለገ እማዬ እናቴ ትሙት። እኔ እንደዚህ ብዬ ለብዙ ሰው ባስተምር ብዙ ሰው የኔን አይምሮ ተከትሎ ይጠፋል። ጌታ ምስክር ይጠፋል፣ ላይመለስ በፍጹም እንደዛ አላስብም።